ሰላም ውድ የተረት ተረት ተከታታዮች እንዴት ቆያችሁ? ዛሬ ደግሞ The Secret Life of Pets የተሰኘውን የአኒሜሽን ፊልም ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በትህትና እንጠይቃለን። እዚህ ፊልም ላይ በዋና ገጸ ባህሪነት የሚተውኑት ውሻው ማክስ እና ባለቤቱ ኬቲ። በሁለቱ መካከል በጣም የጠበቀ ግንኙነት አለ። ኬቲ ወደ ውጪ እየወጣች ስራ የምትሰራ ሲሆን ማክስ ግን አብራው እንድትሆን ስለሚፈልግ በዚህ በጣም ይበሳጭ ነበር። ኬቲ የምትኖርበት አፓርትመንት ጎረቤትም ሌሎች የቤት እንስሳቶች ይኖራሉ። ባለቤቶቻቸው ወደ ስራ ለመሄድ ከቤት ሲወጡ ሁሉም የቤት እንስሳት በዚህ በጣም ይደሰቱ ነበር። የሚፈልጉትን ነገር ያደርጋሉ። መብላት የሚፈልጉትን ምግብ እየወሰዱ ይበላሉ፣ ይደንሳሉ፣ እንደፈለጉ ይጫወታሉ። ማክስ ግን በዚህ ደስተኛ አልነበረም። ኬቲን በጣም ስለሚወዳት ጊዜውን ማሳለፍ የሚፈልገው ከሷ ጋር ብቻ ነው። አንድ ቀንም በጎረቤቶቹ ቤት የሚኖሩት የቤት እንስሳት ተሰብስበው ወደ ማክስ ጋር ሄዱና ለምን እንዳዘነ ጠየቁት። ብቻህን ቤት ውስጥ ስትውል ደስ አይልህም? የፈለግከውን ማድረግ እኮ ትችላለህ እያሉ ጠየቁት። ጥቁሩ ውሻ ማክስ እንዲጫወትበት አንድ ኳስ ወደ እሱ ወረወረ። ማክስም በዚህ ኳስ ከልጅነቱ ጀምሮ ሲጫወትበት ስላደገ በጣም ደስ አለው። ሁሉም የቤት እንስሳት ወደ ቤታቸው ሲመለሱ ማክስም ኳሱን ጠረጴዛው ላይ አስቀምጦት በሐዘን በሩ ጋር ቁጭ አለ። ኬቲንም መጠበቅ ጀመረ። ምሽት ላይም ኬቲ ወደ ቤቷ ተመለሰችና በሩን ስትከፍተው ማክስ በጣም በደስታ መዝለል ጀመረ። ግን ከዛ በኋላ የተፈጠረው ነገር አስደነገጠው። ኬቲ በሩን ስትከፍተው አንድ በጣም ትልቅ ውሻ ከሷ ጋር አብሮ ነበር። ማክስ ውሻውን ሲያዩ በጣም ተበሳጨ። ኬቲም እንደተናደደ ስላየች አቀፈችው። ከጥቂት ደቂቃዎች በኋላም ግዙፉ ውሻ እየሮጠ ሄደና ጠረጴዛ ላይ በአግባቡ ተቀምጦ የነበረውን ኳስ ነከሳውና አፈነዳው። ማክስም በዚህ በጣም አዘነ። ምሽት ላይም አዲሱ ውሻ የማክስን አልጋ ተቆጣጠረው። ማክስም በዚህ በጣም ስለተበሳጨ ቤት ውስጥ ያለው የቤት እንስሳ እሱ ብቻ በቂ ሊሆን እንደሚገባ ለኬቲ ነገራት። ግዙፉን ውሻም እንዳልወደደው ነገራት። ወደ በፊት ኑሯችን እንመለስ እያለ ሲጠይቃት ኬቲ ማክስን ወደ አንድ ክፍል ውስጥ አስገባቸውና እንዲተኛ ነገረችው። ነገ አብረን እንጫወታለን ብላ በሩን ዘግታበት ወደ ክፍሏ ሄደች። ማክስ እየተፈጠረ ያለውን ነገር አልወደደውም። በነጋታው ጎረቤቱ ወደምትገኝ አንድ ድመት ጋር ይሄዳል። ማክስም እያዘነ የተፈጠረውን ነገር በሙሉ ለድመቷ ነገራት። ኬቲም አዲስ የቤት እንስሳ እንዳመጣችበት ነገራት። ዋጋውን እያጣ እንደሆነ እንደተሰማውም ነገራት። ድመቷም ማክስ በኬቲ ፊት በጣም ጥሩ ሆኖ መታየት እንዳለበት መከረችው። ያም ፍቅሯ እንዲመለስ እንደሚያደርግ ነገረችው። ማክስ በድጋሜ ኬቲ ወደ ስራ እንዳትሄድ እየለመናት ነበር። ይህንን ደጋግሜ የማደርግ ከሆነ ኬቲ ለሷ ያለኝን ፍቅር ትረዳና ብቸኛ የቤት እንስሳቷ ታደርገኛለች ብሎ አስቦ ነበር። ኬቲ ግን የሚያደርገው ስላልገባት ወደ ስራዋ ሄደች። የዚህን ሰዓት ማክስና ወፍራሙ ውሻ ቤት ውስጥ ብቻቸውን ሆኑ። ትልቁ ውሻም የማክስን ሁሉንም ምግብ በላበት። ሁለቱ ውሾች እየተጣሉ እያለ ትልቁ ውሻ አንድ አይጥ ይመለከታል። አይጧን ለማግኘት እየሮጠ ወደ እሷ ጋር ሲሄድም ከግድግዳው ጋር ይጋጫል። የዚህን ጊዜም ጠረጴዛ ላይ ተቀምጦ የነበረው የአበባ ማስቀመጫ ወደ መሬት ይወድቅና ይሰበራል። ማክስም አዲሱ ውሻ ቤታቸውን እየበጠበጠ እንደሆነ ተሰማው። የዚህን ሰዓት አንድ ሀሳብ ብልጭ ይልለታል። ይህንን ጥፋት እንደ አጋጣሚ መጠቀም። ኬቲ ይህንን ስታይ ብዙ ጥፋት ውሻው እያጠፋ እንደሆነ ትረዳለች ብሎ ያስባል። ማክስም ከዛ በኋላ አውቆ ቤት ውስጥ ያሉ እቃዎችን እየጣለ መሰባበር ይጀምራል። መጽሐፎቹን ወደዛና ወደዚህ እያደረገ መሬት ላይ ይጥላቸዋል። ቤት ውስጥ የነበሩትን የአበባ ማስቀመጫዎች በሙሉም ሰባበራቸው። ለወፍራሙ ውሻም ይሄንን ይነግረዋል። ከዚህ በፊት እንደዚህ አይነት ጥፋት እዚህ ቤት ጠፍቶ እንደማያውቅና እሱ ከመጣ በኋላ ብዙ ነገር እንዳበላሸ ይነግረዋል። አሁን ያደረገውን ነገር በሙሉ አውቆ እንደሆነና ኬቲ ስትመጣ ሁሉንም ያደረገው እሱ መሆኑ እንደሚነግራትና ባደረገችው ነገርም ተጸጽታ እንደምታባርረው ይነግረዋል። ምስኪኑ ትልቁ ውሻም ወጥመድ ውስጥ ወደቀ። በዚህ ምክንያት ማክስ የሚለውን ነገር በሙሉ ማድረግ ጀመረ።
ማክስም ትልቁን ውሻ ይዞት ሰፈር ውስጥ ከሚገኘው የቤት እንስሳት ጋር አብረው ወደ ውጪ ወጡ። በመንገድ ላይ እየተጓዙ እያለም እርስ በርሳቸው ይጣሉና አካባቢው ላይ ረብሻ ይፈጥራሉ። የዚህን ሰዓት የእንስሳት ተቆጣጣሪዎች ይመጡባቸውና ሁለቱንም ውሾች ይዘዋቸው በመኪና ይሄዳሉ። አሳማና ጥንቸልም በፍጥነት መኪናው ጋር ፊት ለፊት ይሄዱና መንገዱን ይዘጉበታል። ሁሉም እንስሳቶችም ይጠራሩና ይረዳዳሉ። ምክንያቱም እርስ በርሳቸው በአደጋ ጊዜ መረዳዳት እንዳለባቸው ቃል ተገባብተው ነበር። ምክንያቱም የሰው ልጆች እርስ በርስ ስለሚረዳዱ እነርሱም እርስ በርስ ይደጋገፋሉ። ማክስም መኪናውን እንዳስቆሙለትና ሊያስመልጡት እንደሆነ ሲመለከት ለምን ይህን ሁሉ እንደሚያደርጉለት ይጠይቃቸዋል። ጥንቸልም የሰው ልጆች በጣም ጨካኞች እንደሆኑና ለእነሱ ምንም እንደማይራሩላቸው ከቤታቸውም እንደፈለጉ እንደሚያባርሯቸው ተናግረዋለች። ንገረኝ፣ ያንተ ባለቤትም ጸባያ እንደዚህ ነው ብላ ስትጠይቀው ማክስም አዎ እኔም ይሄ ደርሶብኛል ብሎ ይመልስላታል። ጥንቸልም የሰው ልጆችን ለመቃወም የሚረዳ አንድ ማህበር ማቋቋም እንዳለባቸው ተነግሯለች። ማክስም የማህበሩ አባል ለመሆን በደስታ እንደሚስማማ ይነግራታል። ጥንቸሏም ወዲያውኑ የታሰሩበትን ትፈታላቸውና ከመኪናው ውስጥ ወጥተው ያመልጣሉ። ከዚህ ቀጥሎ ፊልሙ ላይ የምናየው አንድ የምታምር ትንሽዬ ውሻ ቴሌቪዥን እየተመለከተች ነው። ውሻ የምትኖረው ከነ ማክስ ጎረቤት ነው። ማክስን ለረጅም ቀናት ስላላየችው በአካባቢዋ እየተዘዋወረች የት እንደሆነ ሌሎቹን እንስሳቶች መጠየቅ ትጀምራለች። አንድ ቁራ ጋም ሄዳ ስለ ውሻው ስትጠይቀው ወደ ውስጥ ገብታ እንድታወራው ይነግራታል። እሷም ምንም ነገር ሳትጠራጠር ወደ ውስጥ ስትገባ ቁራው ሊበላት እሷን ማሳደድ ይጀምራል። ነገር ግን በጣም እየሮጠች ትሄድበትና የታሰረበት ገመድ መጨረሻው ሲደርስ እሷን ማባረር ያቅተዋል። የዚህን ጊዜ በሰራው ነገር ተጸጽቶ የታሰረበትን የምትፈታለት ከሆነ ውሻውን በመፈለግ እንደሚያግዛት ይነግራታል። በቀጣይ ፊልሙ ላይ የምናያት ጥንቸልን ነው። ጥንቸል ሁሉንም የቤት እንስሳቶች ሰብስባ ማህበሯን አቋቁማለች። ሁሉም ባለቤቶቻቸው ስላደረጓቸው ነገር ማውራት ጀመሩ። ማክስም የደረሰበትን ተናገረ። ክፍል 1 ይህንን ይመስል ነበር። ክፍል 2 እንድንሰራላችሁ የምትፈልጉ ከሆነ በኮሜንት አሳውቁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ቪዲዮዎቻችንን ከወደዳችኋቸው ላይክ፣ ሼር፣ ኮሜንት በማድረግ ለሌሎች ሰዎች እንዲደርስ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልን። መልካም ጊዜ።